እመኑኝ ትዳር ጣፋጭ ነው። አለበለዚያ እንደ ጠጅ በላይ በላይ አልደጋግመውም ነበር። በጋብቻ ውስጥ ብቸኛው ተጠቃሚ የሰርግ ዕቃ የሚያከራየው ሰውዬ ነው ይል ነበር አባቴ። ያም ሆኖ ላገባ ነው። ትዝ ይለኛል ከመጀመሪያ ሚስቴ ጋር የተጋባለት ንስሐ አባቴ ከዚህ በኋላ በጋብቻ አንድ ሰው ሆናችኋል ብለውን ነበር። በማግስቱ ግን እኔና ሚስቴ ታክሲ ስንሳፈር የሁለት ሰው ሂሳብ መክፈል አልቀረልንም። ከመጀመሪያ ሚስት ጋር እንዴት ተለያየህ የሚል ጥያቄ ተነስቷል። ጥሩ ጥያቄ ነው። አንድ ቀን እኔና ሚስቴ ቢሮ ውለን ወደ ቤታችን እየተመለስን ነው። የሆነ ቦታ ስንደርስ እጅግ ግዙፍ ጡቶች ያስቀደመች ኮረዳ ከፊት ለፊታችን ትመጣለች። የሚገርመው ነገር ጡቶቿ ግድም ቲሸርቷ ላይ ኢትዮጵያ የሚለው የእናት ሀገራችን ስም በጉልህ ታትሞ ይታይ ነበር። መቼም በትዳር ውስጥ ሆኖ የሌላ ሴት ጡት መመልከት ነውር እንደሆነ አውቃለሁ። ግን በትዳር ውስጥ ሆኖ የእናት ሀገራችንን ስም ከቲሸርት ላይ ማንበብ የተከለከለ አይመስለኝም። እና ብሔራዊ ስሜት አነ ሁሉ ላይ ነው መሰል ለ30 ደቂቃ ያክል ፈዝዤ ወደ ኮረዳዋ ደረት ስመለከት ድንገት በአካባቢው የጥፊ ድምጽ አስተጋባ። የጥፊው ድምጽ በእኔ ፊትና በባለቤት የመዳፍ አማካኝነት የተፈጠረ መሆኑን ያወቅኩት ማላመጫ አካባቢ ህመም ሲሰማኝ ነው። ምን አደረኩሽ አልኳት ሚስቴ። ያደረከውን አንተ ታውቃለህ አለችኝና ተታይ ሄደች። 10 ቀን ተቀየምኳት። በተቀየምኳት በ10ኛው ቀን ግን ክረምቱ ስለገባ ብርዱ ቅያሜን ስላስረሳኝ ታረኳት። ሌላ ጊዜ ከቢሮ ስንመለስ የመንደራችን ጎረምሶች መንገድ ዳር ጠብቀው እኔን ያንጠለጠለችውን ጃንጥላ ያክል እንኳን ሳይቆጥሩኝ ይለክፏት ጀመር። ሰማህ አይደል ሲለክፉኝ ትለኛለች ባጠገባቸው ስናልፍ። ዝም በያቸው ወመኔ ሁላ አልሁኝ እንዳይሰሙኝ ድምጼን ዝቅ አድርጌ። ቀልጠፍ ብዬም የጎረምሶችን ለከፋ ለማድበስበስ ይገርምሻል በህንድ ሀገር ብዬ ስጀምር አሁንስ ያሉትን እየሰማ ነው ብላ አቋርጠች። አሁን ለትዳራችን ስትል የጎረምሶችን ለከፋ ሰምታ እንዳልሰማች ብታልፍ ምን ነበረበት? እሷ እንኳን ይሄን ማድረግ ካቃታት እኔ ሰምቼ እንዳልሰማው እንዳልፍ ብትፈቅድልኝ ምን ነበረበት? በሴት የሚመጣ ጠብ እጅግ አስቸጋሪ ነው። በሴት የሚመጣ ጠብን በኮንዶም እንኳን መከላከል አይቻልም። ሳይኮሎጂስቶች ትዳር የሚጸናባቸውን መንገዶች ሲዘረዝሩ ሚስትን ከመንደር ጎረምሶች ለከፋ ማስጣል የሚቻልበትን መላ አይጠቅሱት። የዛን ቀን ወደ ቤት ስገባ አስጠቃኝ አለች። ጠጋ ብዬ በልምምጥ ተይ እንጂ እኔ እናት ብዬ ጀመርኩ። ተይ እንጂ እኔ እናት እነዚያ ጎረምሶች ቢጎዱኝ ሆስፒታል ብጎዳቸው ፖሊስ ጣቢያ መመላለሱ ያንቺ ነው። አይዞሽ ጸባያቸው እስኪቀየር እንታገስ። እነሱ ጸባያቸውን ካልቀየሩ ችግር የለም እኛ ሰፈር እንቀየራለን አልኳት። በማግስቱ ፈታች። ያም ሆኖ አሁን ለሁለተኛ ጊዜ ላገባ ነው። ምክንያቱም ሜላትን ወዳታለሁ። ለሚወዱት ሰው ደግሞ መውጣት፣ መውረድ፣ መታመም፣ መሞት ብቻ አይደለም እስከ ጋብቻ ቢደርሱ አይቆጭም። ከሜላት ጋር የምንጋባበት ሌላው ምክንያት ከጋብቻ በፊት አናደርግም ስላለች ነው። ሰሞኑን እኔና ሜላት ጥር ምጥን ያለ ሰርግ ልናሰናዳ አስበናል። የሚጠሩ ሰዎች ዝርዝር የሷ አባትና እናት፣ የኔ ንስሐ አባት፣ የኔ ሚዜ የሚሆን የልብ ጓደኛ፣ የሷ ሚዜ የምትሆን የሴት ጓደኛ፣ ዘበኛችን፣ አለቀ በቂ ነው። የሰርጉ መርሃ ግብር የሚከተለውን ይመስላል። ሰርጉ በንስሐ አባቴ ጸሎት ይከፈታል። ቀጥሎ የሜላት አባት ስለ ሜላት አስተዳደግ የ10 ደቂቃ ንግግር ያደርጋሉ። የቀረ ነገር ካለ እናቷ በአባትየው የ10 ደቂቃ ንግግር ላይ የ40 ደቂቃ ሐሳብ ይጨምራሉ። ቀጥሎ ዘበኛችን ስለኔ ጸባይ ይናገራሉ። የቀረ ነገር ካለ የልብ ጓደኛዬ በዘበኛችን ሐሳብ ላይ ይጨምራል። የምሳ ግብዣ። ቀጥሎ ከጋብቻ በፊት የተጣለው ገዳ ይነሳና የሥነ ሥርዓቱ ፍጻሜ ይሆናል። ለሜላት ይህንን ሳሳያት በጣም አሪፍ ነው ግን ዘፋኝ ያስፈልጋል አለች። ወደ አንድ የታወቀ የሰርግ ዘፋኝ ሄድን። ዘፋኙ መቼም ለእናንተ ስለሆነ 10,000 ብር ብቻ ዘፍንላችኋለሁ አለ።
10,000 ብር 10,000 ብር ለሰርጉ ቀን ብቻ ነው ወይስ ከተጋባን በኋላ ቤታችን እየመጣ ትዘፍንልናል? አልተስማማውም። ሜላት ዘፋኙን አስመስሎ የሚዘፍን ሰው በርካሽ እንድትፈልግ፣ አስመስሎ የሚዘፍን ካልተገኘ እንኳን አስመስሎ መድረክ ላይ የሚቆም ሰው እንድትፈልግ ነገርኳት። በልህ ዘበኛችንን ማዘፈን ፈልጌ ነበር። በነገራችን ላይ ዘበኛችን ድምጽ እንደሚሞክሩ እስከ ቅርብ ጊዜ ድረስ አላውቅም ነበር። ባለፈው ከውጭ የተላከልኝ ጅንስ ሱሪ ሌሊት ከተሰጣበት ገመድ ላይ ተሰርቆ አደረ። ተኝተው ነበር ብዬ ስጠይቃቸው መተኛት እንኳን አልተኛውም፣ ግን የበርሜሉን ቂጥ እየደበደብኩ እንዲሁ ስዘፍን ስላደርኩ ሌባ ጥሩን ሰብሮ ሲገባ እንኳን አልሰማውም አሉ። ገረመኝ። የታደለ ሌባ በሳውንድ ትራክ ታጅቦ ይሰርቃል። ከዚህ በፊት ብዙ ሰው በተገኘበት ዘፈን ያውቃሉ? አዎ። የት? ጃን ሜዳ የጥምቀት ዕለት ማለቴ በመሳሪያ ታጅበው ዘፍነው ሲያውቃሉ? አዎ። አገር ቤት ሳለው ታናሽ ወንድሜ አጭር ምንሽር ይዞ ያጅበኝ ነበር። የሰርግ ይዘፍናሉ? አዎ። እስቲ በሉልኝ። ሽቦ አልወጋው ሽቦ ሽቦ አልወጋው ሽቦ። እሱማ የገጠር ነው፣ የከተማ ላድርገው ከቻሉ። ሽቦ የስልክ ሽቦ በኋላ ሳጣራ ሰውየው ከዓመት በፊት ከሀገር ቤት የመጡት ዘፈን ለመስራት ኖሯል። ዜማና ግጥም የሚሰሩ ሰዎች ሌሊት እየቀጠሩ ያለማምዷቸው ነበር። በኋላ ከዘፈኑ ይልቅ ሌሊት መንቃቱ የበለጠ ስለተሳካላቸው ዘበኛው ዘፋኝ የማናመጣ ከሆነ ሌላ አማራጭ አለ። ጥቂት የጎረቤት ልጆች ምሳን ጋብዛቸውና ይስፈኑልን አለች ሜላት። እውነት ለመናገር ከጎረቤት ልጆች ለታዋቂው ዘፋኝ 10,000 ብር መክፈል ይሻለኝ ነበር። የጎረቤት ልጆች ምን ይዘፍናሉ መሰላችሁ? የዛሬ ዓመት የማሙሽ ልደት ባበላሁ ባጠጣሁ በዜማ የመወልድበትን ዓመት ወስነው ሊነግሩኝ ይፈልጋሉ። በነገራችን ላይ ቤተሰብ መምሪያ የህዝብ ቁጥር መቀነስ ከፈለገ የሰርግ ዘፈኖችን የሚቆጣጠር ክኒን ማምረት አለበት። የክርስትና እንመጣለን ገና። አሁን ዘፈን ነው ማስጠንቀቂያ ነው እንጂ። ለማንኛውም ሜላትን ማስደሰት ስለነበረብኝ ይሻል። በተረፈ ጥቂት አጃቢ መኪኖች ከተገኙ በቂ ነው። መኪና ምን ያደርጋል? ያስፈልጋል ብያለሁ፣ ያስፈልጋል። ጥሩ ካልሽሽ። ለነገሩ እኔ መኪና መከራየት አቅቶኝ አይደለም፣ ግን የሰርጋችን ቀን የናይጄሪያ ፕሬዝዳንት ስለሚመጡ መንገድ ይዘጋል ብዬ ነው ልላት ካሰብኩ በኋላ የናይጄሪያን ፕሬዝዳንት ጋብዝልኝ እንዳትለኝ ስለፈራው ተውኩት። ቀጥዬ የሰርግ መጥሪያ ካርድ ለመበተን ተንቀሳቀሱ። መጀመሪያ የሄድኩት ንስሐ አባቴ ቤት ነው። ንስሐ አባቴ በቴሌቪዥናቸው የእንግሊዝ ፕሪሚየር ሊግን ውድድር እየተመለከቱ ነበር። ስገባ አይናቸውን ከቴሌቪዥኑ ሳይነቅሉ ወደ ወንበሩ እያመለከቱኝ እሺ ዛሬም ዝሙት ነው አሉ። በነገራችን ላይ ንስሐ አባቴ ኳስ በጣም ይወዳሉ። የገና ጦም ሲገባ ሱባኤ የገቡና ሊተውት ፈለጉ። የስቴዲየም ሐሳብ ግን እንደ ፈታይ ጋኔን ተከተላቸው። ለምሳሌ አቡነ ተክሌ በአንድ እግራቸው ቆመው መጸለያቸውን ሲያነቡ እግር የሚለው ቦታ ላይ ሲደርሱ እግር ኳስ ታሰባቸው። ወዲያው ሐሳባቸውን ለማባረር ስለ መላእክት ተፈጥሮ ሲያሰላስሉ የመላእክት ክንፍ በክንፍ በኩል ያለውን የተጫዋቾች አስተላለፍ አስታወሳቸው። በየወንጌሉ ላይ ክርስቲያኖች የሚለውን ቃል ባገኙ ቁጥር ክርስቲያኖ ሮናልዲኖ ድቅኝ ይልባቸው ነበር። አይ ዛሬ ለሌላ ጉዳይ ነው የፈለኩት ብዬ ጀምሬ የሰርጉን ሁኔታ ነገርኳቸው። እመጣለሁ፣ ለነገሩ በጣም አሞኛል፣ ግን የወንድሜ ልጅ ተመስገን ደግፎኝም ቢሆን እመጣለሁ አሉ። ልብ አድርጉ፣ የወንድማቸው ልጅ በድጋፍ ስም ይዘውብኝ ሊመጡ ነው። አይ ተደግፈው ከሚመጡስ ቢቀሩ ይሻላል፣ ከጤናው አይበልጥም አልኳቸው። አትቀየመኝም? ኧረ በፍጹም። በልቤ መርሃ ግብሩን አስተካከልኩ። የአንድ ሰው ወጪ ቀነሰ ማለት ነው።